የሚያስተምር የሚመክር የሚገስጽ እግዚአብሔር ነውና እግዚአብሔር አምላክ ሁለትም ሶስትም ሆናችሁ በስሜ ብትሰባሰቡ እኔ መካከላችሁ እገኛለሁ ባለው አምላካዊ ቃሉ እነሆ ሁለትም ሶስትም ከዚያም በላይ ሆነን በስሙ ተሰባስበናልና አምላከ አማልክት ወእግዚአብሔር ወንጉሠ ነገሥት አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ በመካከላችን ተገኝቶ ያስተምረን ይመክረን ይገስጸን ዘንድ ፈቃዱ ይሁንልን። እንደ እግዚአብሔር ፈቃድ የምንማማርበት የምንመካከርበት እርስ በርሳችን የምንገሳጸስበት የትምህርታችን ርዕስ በእውነት ሰማዕታት የዚችን ዓለም ጣዕም ናቁ። ይህንን ቃል የምናገኘው ቅዱስ ኤፍሬም ሶርያዊው ለእናታችን ለቅድስት ድንግል ማርያም በደረሰው የዘወትር ጸሎታችን ላይ ውዳሴ ማርያም ዘሐሙስ ላይ እናገኘዋለን። አማን መነኑ ሰማይት ጣዕማ ለዘዓለም ወካው ደሞሙ በእንተ እግዚአብሔር ወታገሱ ሞተ መሪረ በእንተ መንግሥተ ሰማያት። ዛሬ ይህንን ርዕስ አንስተን እንድንመካከርበት እግዚአብሔር እንዲመክረን የተፈለገው ዋናው ነገር ዕለቱ የሰማዕቷ የቅድስት አርሴማ ዕለት ነው። ስለዚህ ሰማዕታት በቅዱስ መጽሐፍ ላይ የተጻፈላቸው እኛም ቅዱሳን ሰማዕታት ብለን የምንጠራቸው እንዴት ነው የዚችን ዓለም ጣዕም ናቁ ብለን የምናውቀው? እንዴት ነው የምናከብራቸው የሚለውን ነገር ለማወቅ ነው። ታዲያ ቃሉን የተናገረው ማን ነው? ቃሉ የተነገረው ስለማን ነው? ሰማዕታት እነማን ናቸው? እኛስ እንደነርሱ የዚህን ዓለም ጣዕም እንድንንቅ ምን ያስፈልገናል? የሚሉ አራት መሰረታዊ ጥያቄዎች አንስተን እግዚአብሔር አምላክ የራቀውን አቅርቦ የረቀቀውን አጉልቶ የጠበበውን አስፍቶ ያስተምረን ዘንድ ፈቃዱ ይሆንልን። ቃሉን የተናገረው ማን ነው ስንል ሶርያዊው ቅዱስ ኤፍሬም ነው። አባታችን ቅዱስ ኤፍሬም ካደረጋቸው ብዙ ነገሮች መካከል አንዱን ስናነሳ ስለ እናታችን ቅድስት ድንግል ማርያም ምስጋና እጅግ ይጨነቅ ነበረ። እንዲህ ነበረ፣ እናቴ ቅድስት ድንግል ማርያም ሆይ ምስጋናሽ በዝቶልኝ እንደ ልብስ ለብሼው በሞቀኝ፣ እንደ ውሃ ጠጥቼው በረካሁኝ፣ እንደ እንጀራ እንደ ምግብ በልቼው በጠገብኩኝ፣ በሄድኩበት ሁሉ ስለ አንቺ ትምታጎኜ ብናገር እንዴት በተሻለኝ ነበር አለ። ይህንን ምኞቱን ይህንን ፍላጎቱ አቁራሪተ መዓት ሰዓሊተ ምሕረት ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ባረከችው። መጣች፣ እንዲህ አለችው፣ ልጄ ሆይ ባርኬሃለሁኝ ቀድሼሃለሁኝ አወድሰኝ ብላ መፈቀደችለት። ሳይፈቀድልን ምንም ነገር ልናደርግ አንችልም። ሳይፈቀድልን ምንም መስራት አንችልም። ቅዱስ ኤፍሬምም ይህንን ያለው በቃ ጥያቄን የጠየቀው ፍቀጅልኝ አለ። ስትፈቅድለት በዕድሜዋ ልክ በዚች ምድር በኖረችው በዕድሜዋ ልክ 64 ጊዜ ቅድስት ሆይ ለምኝልን ብሎ ከልጇ ከወዳጇ ከአምላካችን ከፈጣሪያችን ከመድኃኒታችን ከኢየሱስ ክርስቶስ ምልጃ እናገኝ ዘንድ ከሰኞ እስከ እሁድ በዕድሜዋ ልክ ውዳሴ ማርያም ደረሰላት። ደስ አይልም? ስለዚህ ቅዱስ ኤፍሬም የእናታችንን በረከት ተቀብሎ ከደረሰው ውዳሴ ማርያም አንዱ ይህንን በሐሙስ ዕለት የምናገኘው የእናታችን ምስጋና ላይ ዳዊት ዘነግሠ በሚለው ቦታ ላይ የምናገኘው ነው። ምንድን ያለው? በእውነት ሰማዕታት የዚችን ዓለም ጣዕም ናቁ፣ ስለ መንግሥተ ሰማያትም ደማቸውን አፈሰሱ፣ መራራ ሞትንም ታገሱ ነው ያለው። ስለዚህ እኛም ታዲያ አባቶቻችንን ሰማዕታት እንዴት አድርገው እንደታገሱ ቅዱስ ኤፍሬም ለእናታችን ለቅድስት ድንግል ማርያም በደረሰው እኛ ሁሌ ሐሙስ ሐሙስ በምናደርሰው ጸሎታችን ላይ እንዲህ ተጽፎልን እናገኛለን። ቃሉ የተነገረው ለማን ነው ስንባል ይህንን ዳዊታችንን ወይም ውዳሴ ማርያምን አንግበን ዕለት ዕለት ሳልለነ ቅድስት ሳልም ስራ አልጀምርም፣ የእናቴን ስም ሳልጠራ ከቤቴ አልወጣም የምንል በ40ና በ80 ቀን
ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ ዳግመኛ ተወልደን በወልድ ውሉዳን በመንፈስ ቅዱስ መንፈሳውያን ተሰኘን። በዓለም በሙሉ ከጫፍ እስከ ጫፍ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ እንደ ጨው ዘር ተዘርተላለነው ለሕዝበ ክርስቲያን ይህንን ቃል ቅዱስ ኤፍሬም ተናግሯል። እኛም የተነገረልንን ቃል ታዲያ በልባችን አኑረነው በእውነት ሰማዕታት የዚችን ዓለም ጣዕሟን ፍቅሯን እንደተው እኛም ልንተው ይገባናል ማለት ነው። ሶስተኛ ሰማዕታት እነማን ናቸው? ሰማዕት ማለት ምን ማለት ነው? ሰማዕታትስ እነማን ናቸው ስንል ሰማዕት የሚለውን ቃል ስንወስድ የእውነት ምስክር ማለት ነው። እውነት ደግሞ እግዚአብሔር ነው። ከእግዚአብሔር ውጪ እውነት የለም። እውነት ስንል እግዚአብሔር ማለታችን ነው። ንግግራችሁ እውነት ከሆነ እውነት፣ ሐሰት ከሆነ ሐሰት በሉ፣ ከዚህ ውጪ ግን አትበሉ አትናገሩ ነው የተባለው። ስለዚህ የእውነት ባለቤት የሆነው እውነተኛው አምላካችን ልዑል እግዚአብሔር ነውና የእውነት ምስክር ማለት የእግዚአብሔር ምስክሮች ማለት ነው። ሰማዕት ስንል ምን ማለት ነው? የእግዚአብሔር ምስክሮች ናቸው። ምስክርነታቸው በምንድን ነው? አላውያን ነገሥታት ተነስተው ከሃዲያን ተነስተው ሃይማኖታችሁን ካዱ፣ ጣዖት አምልኩ፣ ማኅተባችሁን በጥሱ ሲሏቸው አይ እኛ ሰማይን ያለ ምሰሶ ምድርን ያለ ካዝማ ያጸና ለሀብታሙም ለድሃውም ለተማረውም ላልተማረውም ለባለስልጣኑም ለጨዋውም ለሁሉም በሚገባ ፀሐይን የሚያወጣ ነፋስን የሚሰጥ ወቅታትን የሚያፈራርቅ ምድርን በነፃነት የሰጠ አምላክ አለ፣ ከእርሱ ሌላ አምላክ የለም ብለው የመሰከሩ ናቸውና ሰማዕታት እንዲህ አይነት ተጋድሎ ነው የተጋደሉት፣ በእንዲህ አይነት ነው የተናገሩትና እነዚህ ሰማዕታት ስለ እግዚአብሔር የእውነት ምስክር ሲሆኑ፣ እውነትን ሲናገሩ፣ እውነትን ሲያስተምሩ ሚደንቅ ተአምር ሚደንቅ ተጋድሎ ነው የተጋደሉት። ለምሳሌ የመጀመሪያው ቀዳሜ ሰማዕት ብለን የምናነሳው ቅዱስ እስጢፋኖስን በሐዋርያት ሥራ ምዕራፍ 7 ላይ ስንመለከተው በቃጳ ጋርማን በተባለ ቦታ ላይ እንደ እባብ የድንጋይ ናዳ፣ ይህ ለቤት የምንሰራበትን በመኪና ተጭኖ የሚመጣውን የሚያክል ድንጋይ የቅዱስ እስጢፋኖስ ቤተክርስቲያን ሄደን ማየት እንችላለን። ስዕሉ የቅዱስ እስጢፋኖስን ስዕል ስንመለከተው ከአባ ድንጋይ እያነሱ እንደ እባብ ይቀጠቅጡት ነበር። ምን ስላላቸው? እናንተ ወገኖቼ እባካችሁ ከሐሰት ወደ እውነት ኑ፣ ሰማይ ተከፍቶ እመለከታለሁኝ፣ ሥላሴ በመንበራቸው ይታያሉ፣ እዩ ተመልከቱ፣ ወደ እውነት ኑ ብሎ አስተማራቸው። ነገር ግን አንተ የምትለው ነገር ውሸት ነው አሉ። ምክንያቱም እነሱ ውሸታሞች ናቸውና። አላውያን ከሃዲያን ሁልጊዜ ውሸታሞች ናቸው። በዮሐንስ ወንጌል ምዕራፍ 8 ቁጥር 46 ላይ ስንመለከት የሐሰት አባት የውሸት አባት ሰይጣን ነው ይለናል። ማለት ሰይጣን ነው። ስለዚህ እናንተ ውሸትን ከአባታችሁ ከሰይጣን ተቀብላችሁ ዛሬም ትናገራላችሁ የተባለው ከዚህ የተነሳ ነው። የኛ የእውነት ምስክር ግን እግዚአብሔር በእውነት በመንበሩ ላይ አለ፣ በመካከላችን አለ ብሎ ቅዱስ እስጢፋኖስ ሲያስተምር እንደ እባብ ቀጥቅጠው በሰማዕትነት እንዲያርፍ አድርገውታልና። እንዲሁም ደግሞ ከሐዋርያት የመጀመሪያው ሰማዕት የሆነው አባታችን ቅዱስ ያዕቆብ ነው። ቅዱስ ያዕቆብ የመጀመሪያ ሰማዕት ሲሆን እርሱን ደግሞ ከፍ ካለ ተራራ ከፍ ካለ መቅደስ ላይ ወደ ምድር ገፍትረው ጥለው ተፈጥፍጠው እንዲሞት አድርገውታል። አያችሁ፣ ቅዱስ እስጢፋኖስን በድንጋይ ወግረው ቅዱስ ያዕቆብን ከቤተ መቅደስ ጉልላት ላይ ወደ መሬት ወርውረው በአፍጢሙ ደፍተው በሰማዕትነት እንዲያርፍ አድርገውታልና። ሌሎቹንም ስናነሳ ወደ ብሉይ ኪዳን ብንሄድ ነቢየ እግዚአብሔር ኢሳይያስን እናገኘዋለን። ነቢየ እግዚአብሔር ኢሳይያስ አምላኬን ስለምን ታደክሙታላችሁ? እርሱ ራሱ ምልክትን ይሰጣቸዋል። እነሆ ድንግል በድንግልና ትጸንሳለች፣ ወልድንም ትወልደዋለች፣ ስሙንም አማኑኤል ብላ ትጠራዋለች የሚለውን በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ያለውን ቃል በሰይጣን ጆሮ ውስጥ ሕመም ሆነበት። ስለዚህ የማያምን ንጉሥ አስነሳና ኢሳይያስን በመጋዝ እንደዚህ መሃል ለመሃል ከሁለቱ ጆሮዎቹን እንደሰንጥቆ ትከሻውን ለሆነ ሰንጥቆ በመጋዝ ገዝግዘው ሰንጥቀው በሰማዕትነት አሳርፈውታል። ሰማዕትነት በብሉይ ኪዳንም በሐዲስ ኪዳንም አሁንም ያለ ነው።
ክርስትና እስካለ ድረስ እውነት እስካለ ድረስ መከራ፣ ሞት፣ ስቃይ፣ መሰደድ አለና አሁን በዘመናችንም እንደምናየው ማለት ነው። ሰማዕታት በዚህ ብቻ አይደለም መከራ የተቀበሉት። በትንቢተ ዳንኤል ምዕራፍ 6 ላይ ስንመለከት ወደ ተራቡ አራዊቶችም አባቶቻችን ተወርውረዋል። ስለምን? ዳንኤል አባታችን ለ30 ቀን ያህል አዋጅ ታወጀ። ምን የሚል? ወደ እግዚአብሔር ማንም ጸሎት እንዳያደርስ ተባለ። ዳንኤል ግን በቤቱ መስኮት ላይ ወጥቶ ወደ ምስራቅ ፊቱን እየተመለከተ ለእስራኤል አምላክ ለእግዚአብሔር በባቢሎን ምድር ላይ ጸሎት ሲያደርግ ተያዘ። ወደ ንጉሱ ሄደ። ንጉሱ ምን አለው? ዳንኤል በእውነት የእኔን ትእዛዝ ሽረሃልን አለው። አዎ የማይሻረው የእግዚአብሔርን ትእዛዝ ፈጽሜያለሁኝ፣ የሚሻረው የሚሻሻለው ያንተ ትእዛዝ ግን ሽሬአለሁኝ አለው። ምን ይሻረ? ጣዖት አምልኩ እግዚአብሔርን ካዱ የሚለውን ሽሯል። ምን የሚለውን ወደደ? እግዚአብሔር አምላክ መሆኑን ዕለት ዕለት እግዚአብሔርን በጸሎት ልንጠይቀው የሚገባል። ዕለት ዕለት እግዚአብሔርን በመቅደሱ ተገኝተን እንድንጠይቀው የሚገባውን ነገር ዳንኤል አደረገ። እንግዲህ ዳንኤል እኔ እጅግ እወድሃለሁኝ፣ ነገር ግን የንጉሥ ትእዛዝ ረዘመ ተብሎ አያጥረም፣ አጠረ ተብሎ አይረዝምምና ሕጌን ጥሰሃልና ለተራቡ አናብስት ትወረወራለህ አለው። ትንቢተ ዳንኤል ምዕራፍ 6 ከቁጥር 1 ጀምሮ ሙሉ ታሪኩን እናገኘዋለን። ዳንኤል ለ7 ቀን ወደ ተራቡ እጅግ ወደ በዙ ኤሬና ይባላል የአንበሳ መንጋ ውስጥ ተወረወረ። ዳንኤል እዛ ውስጥ ሲጣል ግን የእስራኤል አምላክ እግዚአብሔር ከኔ ጋር ሁን አለው። ዳንኤል ወደ አንበሶቹ ሲወረወር አናብስቶቹ ዳንኤልን ሲመታ በትንትን አድርገው ሊበሉት ሳይሆን ዳንኤል ሲመታ ሰገዱለት። ክብር ምስጋና ለአምላካችን ይሁን። የእኛ አባቶቻችን ሰማዕትነት ሲቀበሉ ባንዴም ሰማዕትነት አይቀበሉ። አስተምረው ታሪክ ሰርተው ድንቅ ተአምር ሰርተው ያርፋሉና አናብስቶቹ ለዳንኤል ሰገዱለት። ንጉሡ ደንግጦ መጣና ያ ዳንኤል ወዳጄ እንዴት ሆነ ሲል ከአናብስቶቹ ጋር ሲጫወት፣ ምክንያቱም ዳንኤል የረገጠውን የእግሩን ትቢያ እየተከተሉ ይልሳሉ። ዳንኤልን እንደ አባት እንደ ንጉሥ አድርገውት ይመላለሳሉ። አይደንቅም? አባታችን አቡነ ገብረ መንፈስ ቅዱስ ታላቁ አባት በዝቋላ ምድር ላይ 60 አንበሳ 60 ነብር በግራና በቀኛቸው የእግራቸው ትቢያ እየላሱ ይኖሩ ነበር። አሁን ግን ጊዜ ከፋብን፣ ዘመን ከፋብን። በዛ በተቀደሰው ተራራ ላይ የነበሩ አባቶቻችን የገብረ መንፈስ ቅዱስን በረከት የሚፈልጉ አባቶቻችን ገዳሙን ልቀቁ ብለው አላውያን ሊያስወጧቸው ይፈልጋሉ። አረዷቸው፣ ገደሏቸው። ገዳሙም አለ፣ መናኙም አለ። አያችሁ፣ በገዳማችንም እንደዛ ሲያደርጉ ቢገደሉ ዛሬም ገዳሙ ግን አልተፈታም። በዋልድባ ገዳም ላይ ውጡ፣ እናንተ አትፈለጉም፣ አትጠቅሙም፣ እናንተ ጨለማ ናችሁ ተብሎ አላውያን አባቶቻችን አረዷቸው፣ አጠፏቸው። ነገር ግን አልጠፉም። አሁንም ዋልድባ ገዳም እንዳለ ነው። ደብረ ሊባኖስን እንደዚሁ አባቶቻችን ዓለምን ጥለው ዓለምን ንቀው የዓለምን ጣዕም ትተው ዳዋ ጥሰው ድንጋይ ተንተርሰው ጤዛ ልሰው ለሀገር እየጸለዩ ፓትርያርክ የሚወጣበትን ጳጳስ የሚገኝበትን ሊቃውንት የሚገኙበት ገዳሞቻቸው ላይ ሆነው ሲያነቡ ሲያለቅሱ ውጡ ተባሉ። በእውነት ሰማዕታት የዚችን ዓለም ጣዕም ናቁ። ስለዚህ እንዲሆኑ አባቶቻችን ይህችን ሃይማኖት በሰማዕትነት ጽፈዋል። ከብሉይ እስከ አዲስ፣ ከአዲስ እስከ አሁን ድረስ ማለት ነው። እኛም ታዲያ የነዚህ ልጆች ነንና የዚችን ዓለም ጣዕም የማይረባው አሽንክታባ የዚህ ዓለም ጣዕም የሚባለው ምንድን ነው? እኔ ብቻ ልወፍር፣ እኔ ብቻ ይመርብኝ፣ እኔ ብቻ የቦታ ልግዛው፣ እኔ ብቻ ነኝ የዚህ ቦታ ሁሉ ፈላጭ ቆራጭ ማለት ነው። ይሄ ራስ ወዳድነት ምንለው? ራስ ወዳድነት ክፉ ሐሳብ ማለት ነው። መለያየት ነው የዚህ ዓለም ጣዕም። ስንለያይ ዓለም ትወደናለች፣ ስንጣላ ዓለም ትወደናለች። ተመልከቱ፣ ዛሬ ዓለም ኒውክሌር እያመረተ የሚተሳተዘው ለምንድን ነው? እኔ እበልጣለሁ። ጸብ መዝራት ነው፣ መለያየት ነው። ታዲያ በመጽሐፈ ምሳሌ ላይ ምዕራፍ 6 እንዲህ ይለናል፣ እግዚአብሔር 6 ነገር ይጠላል፣ 7ኛው ግን ነፍሱ ትጸየፈዋለች ይለናል።
ነፍሱ የምትጸየፈው ነገር በወንድማማቾች መካከል ልዩነትን የሚፈጥር ጸብን የሚዘራ ይለናል። ዛሬ ዓለም እኛን ልትለያየን የምትፈልገው በማንነታችን ነው። በቆዳ መልካችን የጠቆረውን ባሪያ እንድንለው፣ የነጣውን ልጫጭባ እንድንለው፣ የጸየፈውን ደግሞ ሌላ ስም እንድንሰጠው እንዲህ እያደረገ ትከፋፍለናለን። ይሄ ደግሞ የሥጋ ሥራ ነው። ከእንዲህ አይነት ሥጋ ሥራ ይህን ዓለም ልንተወው ይገባናል። ሁላችንም ጠቆርንም፣ ነጣንም፣ ገረጣንም፣ ረዘምንም፣ አጠርንም፣ ወፈርንም፣ ከሳንም፣ መራንም፣ ተመራንም ሁላችንም የሰው ልጅ ነን። ይሄ ነው ዓለምን መናቅ ማለት። ሁላችንም ምንድነን? አንድ የአዳም ልጆች ነን። ይህ አማኒውም ኢሉሚናንቱም ሁሉንም ሰው የሆነ በሙሉ አንድ የአዳም ልጅ ነው። የአስተሳሰብ ልዩነት ግን ሊኖር ይችላል። በአስተሳሰብ ለምን ተለየ አንልም። ለምን ሰይጣን አመለከ፣ ለምን ድንጋይ ሳመ፣ ለምን እንዳደረገ አንልም። የእውነቱን ግን እናስተምራለን። ስናስተምር ታዲያ የዓለምን ጣዕም ንቀን ነው። የዓለምን ልዩነት ጠልተን ነው። የዓለምን አሽንክታብ አርግፈን ትተን ሁሌ ስለ አንድነት ስንሰብክ፣ ስለ አንድነት ስንሆን፣ ስለ አንድነት ስንሆን ያኔ በእውነት ሰማዕታት የእውነት ምስክር እንሆናለን ማለት ነው። ወደ ዘመነ ሰማዕታት ላይ ስንመጣ እንደነ ቅዱስ ጊዮርጊስ ስናነሳቸው ከ20 ዓመቱ ጀምሮ ለ7 ዓመት ያህል 7 ዓመት ያህል እስከ 27 ዓመቱ ብንመለከት የተጋደለው የሰማዕትነት ዋጋ ነው። 3 ጊዜ ሞቶ 3 ጊዜ የተነሳ የሚገርም እኮ ነው እናቶቼ፣ የሚገርም እኮ ነው አባቶቼ። ቅዱስ ጊዮርጊስ ከማስተማሩ የተነሳ እውነትን ከመንገዱ የተነሳ አላውያን ነገስታቶቹ ስለጠሉት እህል አይደለም በፍቅር የሚፈጨው ቅዱስ ጊዮርጊስ። ቅዱስ መርቆሬዎስን ስንመለከት ተቆላ በምጣድ ላይ ተመልከቱ። እንዲህ ነው የኛ አባቶቻችን ሃይማኖት የመሰከሩ። አንድም ቀን ሰይፍ አላነሱ፣ አንድም ቀን በጥላቻ አላዩ። ምን ይላሉ? አቤቱ የሚያደርጉትን አያውቁምና ይቅር በላቸው። ለአናብያን የምንጸልይ ነን እኮ፣ ለካህዲያን የምንጸልይ እኮ ነው። ልብ ስጣቸው መልሳቸው እንላለን። ዳንኤልን ከአናብስት አፍ እግዚአብሔር ሲያድነው ብልጣሶር አየና ደነገጠ። እውነት ነው የዳንኤል አምላክ እውነት ነው ተመለሰ። እኛ ይሄ ነው የምንፈልገው። ዛሬ ብንሞት ምንሞተው ኢአማንያን እንዲመለሱ ነው። ዛሬ ብንሰደድ የምንሰደደው የማያምኑት ወደ እግዚአብሔር እንዲመጡ ነው። በምናችን? በደማችን፣ በአጥንታችን፣ በስጋችን ሰማዕትነትን ተቀብለን ያላመኑትን አምጥተን ማሳመን ነው። እኛም አምነናል። ወዴት እንሄዳለን? የእኛ ድርሻ ምንድነው? ዓለምን ንቆ ዓለም ውስጥ ያሉትን ወደ መንጋው ማምጣት፣ ወደ እውነት አደባባይ ማምጣት፣ ወደ እግዚአብሔር ማቅረብ እንጂ ወደ ሰይጣን መውሰድ አይደለም። ወደ ጠንቋይ መውሰድ አይደለም። ወደ አሽንክታብ መውሰድ አይደለም። ወደ ልዩነት መውሰድ አይደለም። ወደ አንድነት ማምጣት ነው። ወደ አንድነት፣ ወደ ሰውነት፣ ወደ መተዛዘን፣ ወደ ፍቅር ማምጣት ነውና ስለዚህ ቅዱስ ጊዮርጊስ 3 ጊዜ ሞቶ 3 ጊዜ ተነስቶ ድል አድርጎ በመጨረሻ በሰማዕትነት በሰይፍ ወፍጮ ውስጥ ገብቶ እስከ መፈጨት ደረሰ። እናታችን ዛሬ የምናነሳትን ቅድስት አርሴማን እናነሳለን። ቅድስት አርሴማ አባቷ ቴዎድሮስ ሲባል እናቷ ደግሞ አትናሲያ ትባላለች። አትናሲያ እነዚህ የተቀደሱ ሰዎች የተቀደሰ ፍሬ አፈሩ። ማንም? ሰማዕቷ ቅድስት አርሴማን ወለዱ። ቅድስት አርሴማ ገና በልጅነቷ ድክ በምትልበት ሰዓት ቤተ ክርስቲያን እያወጡ የቤተ ክርስቲያን የዕጣኑን መዓዛ ስትምገው ሰማዕትነትን ተሰማት። ዛሬ ልጆቻችን እንዲህ ነው ልናደርግ የሚገባ። ቅድም ማሳሰቢያ ስናገር የነበረው ለዚህ ነው። ምን ነበር ያልኩኝ? እባካችሁ እናቶቼ ደክማችሁ ከመጣችሁ አይቀር ውስጥ ሆናችሁ አስቀድሱ። ሰማዕታትን ይመለከቷቸዋል። ውስጥ ሲመለከቱ አይባዝኑም። አይናቸው ቅዱሳን ስዕላት ላይ ያርፋል። ከዛስ ብፁዕ አቡነ ጎርጎርዮስ ካሉ በረከታቸው ይድረሰንና እንደነገሩ እናንተ ወደ ቤተ እግዚአብሔር ስትመጡ ራቆታችሁን አትምጡ። ራቆት ማለት ብቻችሁ ልጆቻችሁ ይበርዳቸዋል እያላችሁ በቤት አታስተኙ። ይብረዳቸው፣ ይዟቸው ኑ። በሌሊት ይዛቸው ኑ። ወደ ቤተ መቅደስ አስገባቸው። መግቢያውና መውጫውን ይለዩ። ዛሬ እኮ ግራ ይገባል። ለዚህ እኮ ነው ወንዱም በሴት በር የሚገባው፣ ሴቷን በወንድ በር የምትገባው፣ ምእመኑ በካህን በር የሚገባው እኮ አላወቅንማ። ተሳስተናል። እንዳንሳሳት ግን አቡነ ጎርጎርዮስ ምን አሉ? መግቢያ መውጫቸውን እንዲያውቁ። ወንዱ በወንዱ በር እንደሚገባ፣ ሴቷ በሴት በር እንደምትገባ፣ ካህናት በካህናት በር እንደሚገቡና እንደሚወጡ ያውቃሉ አሉ። ከዛ ቀጠሉና
ቅዳሴ በሚቀደስበት ጊዜ ቀዳሽ ዲያቆናቸው ማን እንደሆነ ቀዳሽ ቄሳቸው ማን እንደሆነ ይገነዘባሉ አሉ። ይጨምራሉ። ይህም ብቻ አይደለም፣ ልብሰ ተክህኖውንም ይዋሃዱታል። አያጎሻቸው፣ አይከረፋቸው። ዛሬ እኮ በየአደባባዩ ሆኖ በየሜዳው ላይ ቆሞ ይህችን ርትዕት ሃይማኖት እኮ የሚሳደበው ከየትም ከሰማይ የወረደ አይደለም፣ ከምድርም የፈለቀ አይደለም። ቤተ ክርስቲያንን ሳያውቃት የወጣ ብርግግ ነው፣ የበረገገ ነው። ምክንያቱም ይሄን ልብሰ ተክህኖ ሲያይ ይበረግጋል፣ አያውቀው። ይሄ መስቀል ሲያይ ያሟል፣ ያቅለሸልሸዋል። ይህችን ቤተ ክርስቲያን ሲያያት ራስ ምታት ይሆንበታል። አያውቃትማ፣ ሳያውቃት ነው የወጣው። እንዴት ሰው እናቱን ሳያውቅ ይኖራል? እንዴት አባቱን ሳያውቅ ይኖራል? ሳያውቁ ኖሩ፣ ሳያውቁ ወጥተው እናሳውቃቸዋለን ይላሉ። እግዚአብሔር ልብ ይስጣቸው፣ ይመልሳቸው። ተመልከቱ፣ በየአደባባዩ ኢየሱስ ጌታ ነው ይላል። እኛ እኮ የጌቶች ጌታ አብረን ነው የምንጠራው። ድንግል ማርያም አታማልድም ይላል። እሱ ግን እኔ ከእግዚአብሔር ጋር አስታርቃለሁ ይላል። የትና የት ወዴት እየሄድን ነው? ምን እየሆንን ያለነው ወገኖቼ? ስለዚህ ሰማዕትነት ማለት ይሄንን ልዩነት ትቶ ወደ አንድነት መምጣት፣ ከመራገም ይልቅ መመረቅ፣ ከማሳደድ ይልቅ መሰደድም፣ ከመግደል ይልቅ መሞትን የምንመርጥ ነንና የኛ ስራችንም አገልግሎታችንም ይህንን ነው። ታዲያ ሰማዕቷ ቅድስት አርሴማ ቤተ ክርስቲያኑ ስላደገች የሰማዕታት ዘመን ላይ ስለነበረች የሚነገረውን ነገር ዕለት ዕለት ትሰማ ስለነበረ ራሷን አቀበች። እኔ በምድር ላይ በዚህ ውበቴ አላገባም አለች። ማን? ቅድስት አርሴማ የአርማንያዋ ንግሥት። ውበቷ እንደ ፀሐይ ታንጸባርቃለች ነው የሚለው። ታዲያ ይህች ድንግል ወደ ገዳም ገባች። ስትገባ 40 ደናግላን ከእርሷ ጋር አብረው ገቡ። አያችሁ፣ መልካም ሰው የሚሄድበት መንገድ ሁሉ መልካም ይሆናልና ልበ አምላክ ቅዱስ ዳዊት በመንገድህ ምራኝ እኔም እሄዳለሁኝ እንዳለ። ታዲያ አርሴማ ስትሄድ 40 ደናግላን አብሯት ነበሩ። 40 ደናግላን ብቻ አይደለም 27 ደናግላን የሆኑ አባቶቻችንም አብሯት ነበሩ። እነዚህ ወንዶቹ ማየጠንት እያጠኑ መቅደስ ውስጥ እየገቡ ቅዳሴ እየቀደሱ በክህነታቸው እስከ ጵጵስና ማዕረግ የደረሱ ነበሩና ሰማዕቷ አርሴማ ያለችበት ገዳም ላይ የሰማዕቷ የአርሴማ የደም ግባቷ ውበቷ ድርጣድስ የተባለ ልዑል ሰማ። ይህችንማ ማግባት አለብኝ አለና ፈልጋቸው አምጡልኝ አለ። ሄደው በገዳም ቢያዩ አርሴማን በስዕል ሳሏት። አቤት ውበቷ እንዴት እንደምታምር! ይህችን አምጡልኝ አለኝ። እሷ ጠፋች። አርሴማን አጡ። አርሴማን ሲያጡ 40 ደናግላኖቹን ያዙ። መከራ አደረሱባቸው። 27 አባቶቻችን ገደሏቸው። አርሴማ አይኗ እያየ እንዲህ ሲያርጉ፣ እሷ ግን በሃይማኖት ተጸንታለች። እንዲህ ትላቸው ነበር፣ አይዟችሁ እኛ ደማችን ይፈሳል፣ በሰማይ መዝገብ ላይ ይመዘገባል አለች። 40 ደናግላኖቹ ሲያዙ እሷ መጣለች። 27ቱ ሲያዙ መጣለች። በመካከላቸው ቆመች። ይሄውን ያለውኝ እነሱ ልቀቋቸው። አንቺ ለንጉሱ ሚስት ብትሆኚ ከሆነ እንለቃለን፣ እኔ ለንጉሱ ሚስት አልሆንም። እርሱ መፍቀሬ ጣዖት ነው፣ ጣዖት ያመልካል፣ ክርስቲያንን ያሳድዳል፣ ቤተ ክርስቲያንን ያፈርሳል። ከእንዲህ አይነት ሰው ጋር እኔ ጋብቻ አልመሰርትም፣ እኔ የክርስቶስ ሙሽራ ነኝ አለች። እንግዲህ ዓይንሽ እያየን እንገላለናል። 40ውን ደናግል ፊቷ ላይ ሲገሏቸው ቅጭም አላለችም። ምን ትላቸው ነበር? አይዟችሁ በሰማይ ሀገር አለን፣ በሰማይ ቤት እንገናኛለን። ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ሰዎች በጻፈው መልእክቱ ምዕራፍ 3 ቁጥር 18 ላይ በምድር ያለው ቤታችን ቢፈርስብን ሰማያዊ የሆነ አዳራሽ አለን፣ እኛ እንሄዳለን። ሐሳባችን ሰማያዊ፣ አምላካችንም ሰማያዊ ነው። በሰማይ ሀገር አለን አለ። ስለዚህ ይህን እያለች ታጸናቸው ነበረ። በመጨረሻም 27ቱ አባቶቻችን ገመገመ ወንዝ ላይ ይዟቸው ሄዱና ሰማዕቷን ቅድስት አርሴማ የመጨረሻ እነሱን እንገላቸዋለን፣ እነሱን ግደሏቸው፣ ወደ እግዚአብሔር ይሄዳሉ፣ እኔም እሞታለሁ፣ ወደዛ ይሄዳለሁ። እኛን ከእውነት መንገድ ከሰማዕትነት የሚመልሰን ማንም የለም፣ ማንም የለም። ስለዚህ 27ቱ አባቶቻችን መስከረም 29 ቀን ይዟቸው መጥቶ እዛ ቦታ ላይ አንገታቸው ሲቆረጥ 1 ሰዓት ያህል ሰማይ ላይ ይቆያል። ቅድስት አርሴማ ትሄድና አንገታቸውን ከስጋቸው ጋር ትገጥምና ታሳርፋቸዋለች። 27 አባቶቻችን ገነዘች። በመጨረሻ ሞት ለሷም አልቀረላትም። እሷንም መስከረም 29 ቀን ወደ ቀትር አካባቢ ላይ ሊሰዋት ሲሉ አንገቷ ላይ ይሄ የእናንተ አለባበስ የለበሰች ስለነበረ ሰይፉ ታጠፈ።
አልቆረጥ አለ አንገቷ። ከዛ በኋላ ምን አደረገች? ና ፈቅጃለሁ አለችና መከናነቢያውን አውጥታ አንገቷን ስትሰጣቸው አንገቷን ሲቆርጡ ከአንገቷ ላይ 4 ነገር ወጣ። ክብር ምስጋና ለአምላካችን ለሉላችሁ እግዚአብሔር ይመስገን። እኛ ዛሬ ሰማዕቷ ቅድስት አርሴማ ብለን በዕለቷ ቅዳሴ ቀድሰን ሥጋው ደግሞ ተቀብለን ተሰብስበን ስንማር እንቱ ፍንቶች አይደለም፣ እውነት ስላለን ነው። 4 ነገር ምን ወጣ? ወተት፣ ማር፣ ውሃ፣ ደም። 4 ነገር ለንጽህናዋ፣ ለቅድስናዋ፣ ለድንግልናዋ፣ ለክብሯ የተሰጣት ነውና እኛም ታዲያ ስለ ሃይማኖት የሞቱትን ነው የምንሰብከው። ምንሞተውም በእነርሱ መንገድ ሄደን እንጂ ገዳይ አይደለንም፣ አሳዳጅ አይደለንም። ዛሬ ብንገደል፣ ዛሬ ብንሞት የት ነው ድምራችን? እነ ሰማዕቷ ቅድስት አርሴማ፣ እነ ቅዱስ ጊዮርጊስ፣ እነ ቅዱስ እስጢፋኖስ፣ እነ ነቢየ እግዚአብሔር ኤልያስ፣ ኤርምያስ፣ ኢሳይያስ ያሉበት ቦታ ነው። እነ ዳንኤል ያሉበት ቦታ ነው። የኛ ሀገራችን እቺ ኪራይ ቤታችን ነው። በኪራይ ቤታችን ግን በሰማዕትነት በመልካምነት ልንኖር ይገባናልና ሐዋርያው ቅዱስ ጳውሎስ ለዕብራውያን ሰዎች በጻፈው መልእክቱ ዕብራውያን ምዕራፍ 11 ከቁጥር 31 እስከ 36 ድረስ እንመለከት። በአሕዛብ ዘንድ ብዙ መከራ ደረሰብናል። እንደሚታረዱ በጎች ተዘጋጀን፣ ታረድን፣ መሰከርን እውነትን ይለናል። እንዲሁም በሮሜ መልእክቱ ምዕራፍ 8 ከቁጥር 35 ላይ እስከ 36 እንመለከት እንዲህ ይለናል። እኛ በዓለማውያን ዘንድ ስደተኞች ነን፣ የተጠላን ነን። ስለ እነሱ እንጾማለን፣ እንጸልያለን፣ እንሰግዳለን፣ እንማልዳለን። እነሱ ግን እኛን ይጠሉናል። እኛን ቢጠሉን እኛ ስለ እነሱ መልካም እናደርጋለን ይለናል። በሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 23 እስከ 28 ድረስ እንመለከት እኔ በወንድሞቼ ዘንድ እንኳን መጠላት ነበረ፣ ፍርሃት ነበረ፣ መሰደድ ነበረ፣ ተሰዷል። የተገረፍኩት ቁጥር አለ 40 ሊቀር 39 ብዙ ጊዜ ተገረፍኩኝ ስለ እውነት ስለመሰከር። ስለዚህ ሰማዕትነት ማለት አባቶቻችን በእንዲህ ለፍተው ያስተማሩን ነውና በእንዲህ የጸኑ ነውና ሰማዕቷ ቅድስት አርሴማ ታዲያ ድርጣድስም ዲዮቅልጥያኖስም ሊያገባት አልቻለም። አንገቷ ሲቆረጥ ለ3 ሰዓት ያህል ሰማይ ላይ ቆየ። ከዛ በራሱ ጊዜ ወረደና ገጠመ፣ አረፈ። መስከረም 29 ግን የዕረፍቷ ቀን ሁሌ ደግሞ በ6 ደግሞ የምናከብረው የእናታችን የቅድስት አርሴማ ቅዳሴ ቤቷ የተመሰረተበት ነውና ታዲያ ሰማዕቷን ቅድስት አርሴማን ብለን መጠን እኛ ከነዚህ ከቅዱሳን አባቶቻችን ምንድነው ምናል? ዓለምን እንድንንቅ ምን ያስፈልገናል? የመጀመሪያ የሚያስፈልገን ነገር በሰማዕትነት ያለፉ አባቶቻችን ስማቸውን መጥራት። እንዴት ነው የምንጠራው? ለምሳሌ ዛሬ ክርስትና የተነሳ ወንድ ልጅ ካለ ወልደ ሰማዕት ይባላል። ሴቷስ ወለተ ሰማዕት ወለተ አርሴማ ትባላለች። ወንዱስ ወልደ አርሴማ ተብሎ ይጠራል። ስማቸው መጠራት ማለት ስማቸው ሁልጊዜ በዓለም እንዲነገር እናደርጋለንና በትንቢተ ኢሳይያስ ምዕራፍ 56 ቁጥር 4 ላይ እንዲህ ይለናል፣ ዘላለማዊ ስምን በቤቴ ውስጥ እሰጣቸዋለሁ። አሁን ሰማዕቷ ቅድስት አርሴማ ሰማዕትነት የተቀበለችው በ305 ዓመተ ምህረት 1700 ስንት ዓመት 10 ይህን ያህል ዘመን ማን ይታወሳል? ሰማዕቷ ቅድስት አርሴማ በምኗ? በመልካምነቷ ቤተ ክርስቲያን ተሰርቶላት ታቦት ተቀርጾላት ሁሌም ብንዘክራት ሆነ ማለት ነው። ስማቸውን ልንጠራ ይገባናል። ስማቸውን ስንጠራ አናፍርም፣ አንሸማቀቅም። ምክንያቱም እኛ የእነርሱ ነንና። ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 16 ላይ እናንተ ግን ይለናል ስለ ክፎች ካወራ በኋላ ከእነርሱ ተለይታችሁ ውጡ፣ ለእኔም ወንድና ሴት ልጆች ትሆኑናላችሁ። ለእኔ ምንና ምን? ወንድና ሴት ልጆች። ለማን? ለእግዚአብሔር። ስለዚህ ተለይተን የምንወጣው ከዚህ የተነሳ ነው። ስማቸውን ስንጠራ ማር ከአፋችን ይንጠባጠባል። አደራ ግን እንደው የሰው ሰውኛ አጠራር አርሴምዬ ኪድዬ የሚለው ክፉ አነጋገር ግን እንዳንናገር። እነሱ በቁልምጫ ቢጠራሩ ሰማዕቷ ቅድስት አርሴማ አያጠግብም? እናታችን አቁራሪተ መዓት ኪዳነ ምሕረት ማናችንም እኮ በሰማዕታት ስም አንምልም። ምንድን ያለ እውነት ከሆነ እውነት፣ ሐሰት ከሆነ ሐሰት። አይ እውነቴን ነው ይሄ ሐሰት ነው እኔ ይሄን አላውቀውም ይሄን አውቀዋለሁ በእውነት ከማለት ውጪ እንደው ታፈጠልን አማረልን የእመቤታችን ልጅ ለመምሰል የመድኃኔዓለም ልጅ ለመምሰል የሰማዕቷ ልጅ ለመምሰል መዲህ ኪድዬ አርሲዬ አይባልም።
ነውር ነው፣ ይጸይፋል፣ በጣም ይጸይፋል። ስለዚህ የቤተ ክርስቲያናችን በተሰጣቸው ሰማዕቷ ብለን ነው የምንጀምረው። ሰማዕቷ ቅድስት አርሴማ አምላካችንስ መድኃኒታችን ፈጣሪያችን አምላካችን መድኃኔ ዓለም ብለን ነው የምንጠራው ከነ ክብሩ። እኔን ስሜን አንጠልጥላችሁ ትጠሩኛላችሁ? ሙሌት ትሉኛላችሁ? አትሉኝ። ምክንያቱም ይሄም አለ ያኛውም አለ። ስለዚህ ያ ሁሉ ስም ሲዘረዘርልኝ ለኔ ለተራው ይሄን ስም ካስፈለገኝ በደማቸው አትሟት ሃይማኖትን ያቆዩልንስ እንዴት ነው የምንጠራቸው? እንዴት ነው የምንወዳቸው? እንዴት ነው የምናከብራቸው? ስለዚህ ስማቸውን በመጥራት ስማቸውን በመዘከር ሁልጊዜ ልናደርግ ይገባል። ሁለተኛው መታሰቢያቸውን በማድረግ መታሰቢያቸው ልበ አምላክ ቅዱስ ዳዊት በመዝሙረ ዳዊት መዝሙር 111 ቁጥር 7 ላይ የቅዱሳን ዝክር ለዘላለም ይኖራል እንዘክራለን። አሁን መስከረም 29 ክብረ በዓሏ ነው። በዚህ ቀን ሁላችንም ታቦቱ ባለበት ቦታ ላይ ደግሰን የመጣውን እንግዳ በሙሉ ስለ ሰማዕቷ ቅድስት አርሴማ ብለን ዝክር ዘክረን ስም አስጠርተን እንሄዳለን። ቀምሰን እንሄዳለን። ፈውሰ ሥጋ ፈውሰ ነፍስ እናገኛለን። ስሪንቃ ብንሄድ ንፍሮ እፍኝ በሶ ጨብጠን ታሪክ ተሰርቶልን እንመጣለን። ቡልጋ ብንገባ ንፍሮ ውሃ ጠጥተን ታሪክ ተሰርቶልን እንመጣለን። እኛ ደብረ ላይ ስንመጣ ደግሞ ፍትፍት ተፈትፍቶልን ጤና አግኝተን እንሄዳለን። የጨጓራ ህመም ቢኖርብን ደዌ ቢኖርብን በሰማዕታቱ ስም የተዘከረው ዝክር ስንበላ ጤነኛ እንሆናለን። ለምን? የተቀደሰ ነውና። በማን? በቅዱሳኖቹ። ይህንን እንዲለናል ኦሪት ዘሌዋውያን ምዕራፍ 12 ቁጥር 2 ላይ ስንመለከት እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ። ቅድም የጠራን እግዚአብሔር ቀድሶናል፣ ቅዱሳን አድርጓቸዋል። በቅዱሳኖቹ ስም የተዘጋጀው ደግሞ እኛን ይቀድሰናልና መካኒሰ ትቀድሶ ለሰብእ ሰብእሰ ይቀድሶ ለመካን። ቦታ ሰውን ይቀድሳል፣ ሰው ደግሞ ማንን ይቀድሳል? ቦታውን ይቀድሳል። ቅዱሳን የተለያየ ቦታ ቀድሰውልናል። ሄደን ትቢያውን አንስተን ስንቀምስ ካለብን ደዌ ሁሉ እንድናለን። ለምን? ቃል ኪዳናቸው ነውና ዘላለማዊ ስም ተሰጥቷቸዋልና። የመጨረሻው እኛም እንደነርሱ ይህን ዓለም ንቀን ጠልተነው የነሱን አክሊል እንድንቀዳጅ ምን ያስፈልገናል? በዓላቸውን ማክበር ያስፈልገናል። በዓላቸው ዕለታቸውን ስናስብ በበዓላቸው ቀን ስንገናኝ በዚህ ቦታ ላይ የሚጸለየው ጸሎት እሰማዋለሁ እኛን አምላካችን። በአንደኛ ነገሥት ምዕራፍ 10 ከቁጥር 1 ጀምሮ ስንመለከት አንተ የሰራኸው ቤተ መቅደስ ሁልጊዜ ከዓይኔ አይርቅም፣ በዚህ ቦታ ላይ ሆኜ የሚጸለየውን ጸሎት የሚቀርበውን መስዋዕት እቀበላለሁ አለ እግዚአብሔር። እኛም ታዲያ በእንዲህ አይነት የተቀደሰውን ስፍራ ላይ ቆመን እግዚአብሔር ያከበራቸውን አክብረን እንድንከብር ያበቃን ዘንድ ፈቃዱ ይሆንልን። በእውነት ሰማዕታት የዚችን ዓለም ጣዕም ናቁ። እኛም እንደነሱ እንድንርቅ አንደኛ መለያየትን ልዩነትን ትተን አንድነትን እንስበክ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 41 ላይ የሰው ሥጋ አንድ ነው፣ የእንስሳ ሥጋ ግን የተለያየ ነው ይለናል። አንድ ሥጋ ከሆነ ለምን እንለያያለን? ለምን እንገፋፋለን? ለምን እንገዳደራለን? ለምን አሳዳጅና ተሰዳጅ፣ ለምን ገዳይና ተገዳይ ተፈጠረ? ይሄ የማን ነው? የክፉ መንፈስ የሰይጣን ነው። ከጥንት ጀምሮ ገዳይ ነውና አቤልና ቃየልን ያገዳደረ ሰይጣን ነው። እግዚአብሔር ግድያን አይፈልግም። ስለኛ የሞተው እግዚአብሔር ነው። ስለኛ የሞተው እግዚአብሔር በፈጠረው ፍጥረት ነው የተገደለው። ስለዚህ ግድያ የማን ነው? የክፉ መንፈስ ነው። ፍቅር፣ አንድነት ግን የእግዚአብሔር ነውና ከመለያየት እንወጣለን። ሁለተኛ መለያየትን ስንተው በሕይወታችን ውስጥ የቅዱሳንን ሕይወት ልንኖር ይገባናል። እንግዳ ተቀባዮች ናቸው፣ እንግዳ መቀበል። መካሪዎች ናቸው፣ መምከር። ጸላዮች ናቸው፣ መጸለይ። ይቅርባዮች ናቸው፣ ይቅር ማለት። ይሄ የኛ የዕለት ተዕለት ተግባር ነው። የመጨረሻው እንደነሱ እንድንሆን ከእግዚአብሔር ጋር መኖር ያስፈልገናል። ዘበላ ሥጋዬ ወሰተ ደሜ በሕይወት ዘላለም ይሄሉ ምስሌ ይሄሉ ምስሌሁ። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ እኔ በእርሱ እሱም በእኔ ይኖራል ብሎናልና አምላካችን። ሥጋውና ደሙን ተቀብለን በተቀደሰችው መቅደስ ተቀድሰን ነጽተን ለመኖር ያበቃን ዘንድ ፈቃዱ ይሁንልን። የጀመርነውን የአባቶቻችን የሐዋርያትን ጾም ጾመን ለጴጥሮስ ጳውሎስ ለሐምሌ 5 በሰላም በጤና ያድርሰን። እስከዛም ክረምቱንም በሰላም አስገብቶ በሰላም አውጥቶ ለብርሃነ መስቀሉ እንዲያደርሰን የእርሱ ፈቃድ ይሁንልን። ከሰማዕቷ ከቅድስት አርሴማ
በረከተ ረድኤት ከሰንበት ፍቅርን ጣዕምን አንድነትን ያድለን ዘንድ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይትባረክ አምላከ አበዊነ ኪያነ ዘፈጠረኛን የፈጠረ የአባቶቻችን አምላክ ይክበር ይመስገን። ይቆይ።